ለአንድ ሳምንት ያህል ገላውን ባይታጠቡ ምን ሊሰማዎት ይችላል? ምናልባትም ቆዳውን ማሳከክ ይጀምራል፣ መጥፎ ጠረን ይፈጠራል፣ ምቾትም ያጣል። አሁን ግን ይህንን አስቡ። ለ67 ዓመታት ያህል ውሃና ሳሙና ነክተው የማያውቁ ሰው ቢኖር፣ አዎ ከግማሽ ክፍለ ዘመን በላይ ቆሻሻን እንደ ልብስ ተላብሰው የኖሩት ኢራናዊው አሙ ሃጂ ከሰው ልጅ አስተሳሰብ በላይ የሆነ እጅግ አስገራሚና አስደንጋጭ እውነታ። ዛሬ በዚህ ቪዲዮ በዓለማችን ቆሻሻው ሰው ተብለው የሚጠሩትን የዚህን ግለሰብ ሚስጥራዊ ህይወት፣ ለምን ይህንን መንገድ እንደመረጠና በመጨረሻም ያልጠበቁት ነገር እንደተፈጠረ እናያለን። አሙ ሃጂ የሚኖሩት በኢራን ደቡባዊ ግዛት ፋርስ ውስጥ በሚገኝ ደጅጋህ በተባለ ገለልተኛ መንደር ነው። አኗኗራቸው ከማንኛውም ዘመናዊ ሰው ኑሮ የተለየ ነው። እኚህ ሰው የሚኖሩት በነዋሪዎች በተሰራላቸው ትንሽ የጡብ ጎጆ ወይም ደግሞ ከመሬት በታች በተቆፈረ ጉድጓድ ውስጥ ነው። አመጋገባቸው ደግሞ ይበልጥ ያስገርማል። አሙ ሃጂ የሚመገቡት ትኩስ ምግብ ሳይሆን የመኪና አደጋ የደረሰባቸውን ወይም የሞቱ እንስሳትን የበሰበሰ ስጋ ነበር። በተለይም የጃርት ስጋ ተመራጭ ምግባቸው እንደሆነ ይናገራሉ። ውሃ የሚጠጡትም ዝገት በበላውና በቆሸሸ ትልቅ የብረት ቆርቆሮ ሲሆን በቀን ውስጥ እስከ 5 ሊትር ውሃ ይጠጣሉ። ሌላው እጅግ አስደንጋጭ ተግባራቸው ደግሞ የሚያጨሱት ትንባሆ ሳይሆን የደረቀ የእንስሳት ፋንድያ በፓይፕ ውስጥ በማድረግ ነበር። አሙ ሃጂ ቆሻሻ መሆን ጤና ይሰጠኛል ብለው ያምኑ ነበር። ብዙዎች ለምን ብለው ይጠይቃሉ። አንድ ሰው እንዴት ለ67 ዓመታት ውሃን ይጠላሉ? የአካባቢው ነዋሪዎች እንደሚሉት አሙ ሃጂ በወጣትነታቸው በደረሰባቸው ከባድ የስሜት ስብራት ወይም የፍቅር ታሪክ ምክንያት ነው ይህንን መንገድ የመረጡት። ያጋጠማቸው ጥልቅ ሐዘን ከሰው ልጆች እንዲርቁና እንዲህ አይነቱን የተገለለ ህይወት እንዲመሩ አድርጓቸዋል። ንጽህናን መጠበቅ በሽታ ያመጣብኛል የሚል ጠንካራ እምነት ነበራቸው። አንድ ጊዜ የአካባቢው ወጣቶች በግድ ሊያጥቧቸው ሲሞክሩ መኪና ውስጥ ገብተው ለማምለጥ እንደሞከሩና በከፍተኛ ሁኔታ እንደፈሩ ይናገራል። ለእሳቸው ቆሻሻው የህይወታቸው ጋሻና መከላከያ ነበር። ይህ ታሪክ ከታዋቂነቱ የተነሳ ሳይንቲስቶች ወደ እሳቸው መጥተው ጥናት ለማድረግ ተገደዱ። በቴህራን የጤና ሳይንስ ተቋም ያሉ ባለሙያዎች አሙ ሃጂን መረመሯቸው። ውጤቱ ግን ሁሉንም አስገረመ። ምንም እንኳን ለ67 ዓመታት ባይታጠቡም የበሰበሰ ስጋ ቢበሉምና የቆሸሸ ውሃ ቢጠጡም አሙ ሃጂ ምንም አይነት ከባድ በሽታ ወይም ጥገኛ ተህዋሲያን አልተገኘባቸውም። ሳይንቲስቶቹ የደረሱበት መደምደሚያ የግለሰቡ በሽታ የመከላከል አቅም እጅግ ከሚገባው በላይ የጠነከረና ከከባድ ሁኔታዎች ጋር ራሱን ያላመደ መሆኑን ገለጹ። ይህ ግኝት የሰው ልጅ የመላመድ ብቃት አዲስ ጥያቄ ውስጥ የከተተ ነበር። ይሁን እንጂ ይህ ረጅም የቆሻሻ ጉዞ መጨረሻ ነበረው። በ2022 ዓመተ ምህረት የአካባቢው ነዋሪዎች ለረጅም ጊዜ ሲወተውቷቸው ቆይተው በመጨረሻም አሙ ሃጂ እንዲታጠቡ ፈቃደኛ ሆኑ። ለመጀመሪያ ጊዜ በብዙ 10 ዓመታት ውስጥ ገላቸውን ታጠቡ። ነገር ግን የሚገርመውና ከታጠቡ ከጥቂት ወራት በኋላ በ94 ዓመታቸው ከዚህ ዓለም በሞት ተለዩ። እዚህ ጋር በተለያዩ ማህበራዊ ሚዲያዎች ውሃ ሲነኩ የቆዳ ካንሰር መጣባቸው የሚሉ ወሬዎች ይነሳሉ። ነገር ግን ይህ በሕክምና የተረጋገጠ አይደለም። ምናልባትም በዚህ ከፍተኛ እድሜ ላይ ሆነው ለዘመናት የለመዱት የሰውነት ሁኔታ በድንገት የመቀየሩና ቆዳቸው ለአዳዲስ ባክቴሪያዎች የመጋለጡ የጤና መታወክ ደርሶባቸው ሊሆን ይችላል። ወይም ደግሞ በተፈጥሯዊ እድሜያቸው ምክንያት ሊሆን ይችላል። ይህ ሆነ ይህ አሙ ሃጂ ከታጠብኩ እሞታለሁ የሚሉ ስጋት በተግባር የታየ መሰለ። የአሙ ሃጂ ታሪክ የሰው ልጅ ሚስጥራዊነትና አስገራሚነት የሚያሳይ ነው። ጽንፈኛ የሆነ የኑሮ ምርጫ፣ የሰነንቦና ተጽዕኖና የሰውነት የመከላከል አቅም ምን ያህል ሊራመድ እንደሚችል ትልቅ ትምህርት ጥሎ አልፏል። ራሳቸው ቆሻሻ ሆኖ ቢኖሩ ለብዙዎች ግን የጥንካሬና የጽናት መልእክት ተደርገው ይታያሉ። እናንተስ ስለ አሙ ሃጂ ታሪክ ምን ታስባላችሁ? በእርግጥ ውሃ መንካታቸው ለሞታቸው ምክንያት ሊሆን ይችላል ወይስ 94 ዓመት በመድረሳቸው የተፈጥሮ ሞት ነው? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ቸር ቆዩልኝ።